የእግዚአብሔርን ቃልን ስለ ኢየሱስ መወለድ ይላል ርዕስ የሚጽፉ ሰዎች ካላችሁ አጭር ደቂቃ የእግዚአብሔር ቃል ለመናገር እሞክራለሁ። ጌታ ይመስገን። ልባቸው ክፍት ይሁን ለእግዚአብሔር ቃል። ሃሌሉያ። ኢየሱስ ለምንድነው የተወለደው? ለምንድነው የተወለደው? ምን ይዞ ነው የመጣው? መወለዱ ምክንያት ምንድነው? ከተወለደ በኋላ ምን ተደረገ? ከመወለድ በፊት ደግሞ ምን አጋጠመን የሚለው ነገር ስናስብ እጅግ የሚገርም ነው። ከመወለድ በፊት ያጋጠመው ምንድነው? ከተወለደ በኋላ ያተረፈው ነገር ምንድነው? ያገኘነው ነገር ምንድነው? ያተረፈው ነገር ምንድነው ብንል ኢየሱስ ከመወለድ በፊት እጅግ በጣም ጨለማ ውስጥ ነበር። ኢየሱስ ከተወለደ በኋላ ያገኘነው ነገር ቁጥር የለም። ቁጥር አለ? እንጨርሰዋለን? አንጨርስም። እጅግ ብዙ ነገር ጌታ ኢየሱስ ከመወለዱ ጋር የተነሳ ብዙ ነገር አተርፈናል፣ አገኝተናል፣ ተጠቅመናል። ይሄ ሁሉ ጊዜ ማሰብና መገነዘብ ያለብን ነገር ነው አይደለም? አምና አብረን አከብረናል፣ ያላከበሩት ብዙ በመካከል ያለ ብዙ አለ። አብረን ተጫውተናል፣ ያልታወጩ በተለይ አቅጣጫ ይቀሩ ብዙ አለ። እኔና እናንተ ግን በክብር ተሻገረናል። ለጌታ ክብሩን አጨብጭቡ ለዚህ ጌታ። ስለዚህ ኢየሱስ ክርስቶስ በመወለድ ያገኘነው ብዙ ደስታ፣ ብዙ ስጦታ አገኝተናል፣ ብዙ ክብር አገኝተናል፣ ብዙ ሞገስ አገኝተናል፣ ኩራት አገኝተናል፣ በረከት አገኝተናል። ጌታ ይመስገን። የምናገረው ቃል ስለ ኢየሱስ መወለድ ይላልና ስለ ኢየሱስ በመወለድ ስለ ኢየሱስ መወለድ በጨለማ ውስጥ ለነበሩት ብርሃን ሆነ። ኢየሱስ ጌታ ነው። ኢየሱስ በመወለድ በምን ውስጥ ያሉት? ጨለማ ውስጥ ያለው ምን ሆነ? ብርሃን ሆነ። ጨለማ ውስጥ ነበርነው፣ ክፉ ውስጥ ነበርነው፣ ኃጢአት ልምምድ ውስጥ ነበርነው፣ ስጋት ውስጥ ነበረ። ነገ ተስፋ አልነበርንም። መቼ እንደምንወገር፣ መቼ እንደምንሞት፣ መቼ የሆነ ቦታ የሆነ አደጋ እንደሚደርስ፣ መቼ የሆነ ነገር ከዛ ከወጣበት የሚያወጣ ማንም አልነበረ። ግን ኢየሱስ በመወለድ ከጨለማ ወደ ብርሃን መተናል። ሃሌሉያ ሃሌሉያ። ኢየሱስ በመወለድ እድሜ ልክ ባሪያ አድርጎ ለገዙት ለቅሶና ዋይታ እና መፈራረስ ሆነ። ኢየሱስ በመወለድ የራሱ ባሪያ አድርጎ ትውልድን ገዝቶ ለነበሩት ለጨለማ ገዦች ዋይታ ለቅሶና ግርግር ተፈጠረ። ሃሌሉያ። ገዝቶ የራሱ አድርጎ ትውልድንም ገዝቶንም የራሱ ባዲ አድርጎ ገዝቶ ለነበሩት ለጨለማ ገዢዎች ባሉበት ቦታ ሁከት ተፈጠረ፣ ረብሻ ተፈጠረ፣ ሐዘን ተፈጠረ። የምን አይነት አካይ ያልተጠበቀ ነገር ተፈጠረ። ከዛ የተነሳ እጅግ ጨቅላና ህፃናቶች እስከ ሚገደሉ ድረስ ነው የተፈጠረው። ከምን የተነሳ ነው? ይዞ የወጣው ኃይል ተራ ኃይል ስለሌለ አስፈራ። ሃሌሉያ። ይህ ኃይል ዛሬ በአንድ ሰው ላይ ይወርዳል። ሃሌሉያ። አንድ ሰው ካለ በደም አሜን ይላል። ይዞ የመጣው ኃይል ተሸክሞ ይዞ የመጣው ኃይል በጣም አስፈሪ ስለሆነ ንጉስ ተወልዷል ሲባል የተፈጠረው ነገር ሁላችን በየጊዜው ስናወራ ምናውቀው ነገር ነው። ስለዚህ ገዝቶ የነበሩት ባሪያ አድርጎ በምን በድህነት በባሪያ አድርጎ ራሱ ትልቅ አድርጎ ሌላው ዝቅ አድርጎ ተራ አድርጎ ገዝቶ ለነበሩት ዋይታ፣ ሐዘን፣ ለቅሶ እንባ ሆነላቸው። ለአንድ ሰው ቤት ላይ ሳቅና ደስታ ይሆናል። ክርስቶስ በመወለድ ሳቅና ደስታ ይሆናል። ንገረው አጠገብ ዛሬ ወንሱ ክርስቶስ በመወለዱ ምክንያት በቤት ላይ በሕይወት ላይ ሳቅና ደስታ ይሆናል። ደስ ካላችሁ አጨብጭቡ። ኢሳይያስ ምዕራፍ 14 4 እና 7 እናነብ እስቲ። ይህንን ምሳሌ በባቢሎን ንጉሥ ላይ ታነሳለህ፣ እንድም ትላለህ። አስጨናቂ እንደታረፈ አስገባሪ እንደ ጸጥ አለ፣ አሕዛብን በማትና በማይቋረጥ መምታት የመታ፣ አሕዛብን ባልተከለከለ መከራ በቁጣ የገዛው የኃጢያን ብትር የአለቆችን ዝንግ እግዚአብሔር ሰብሮሃል። ምድር ሁሉ አርፋ በጸጥታ ትቀመጣለች፣ እልልም ብላለች። ሃሌሉያ። ስለዚህ የሚናገረው እግዚአብሔር ቃል ከዚህ በፊት ባርነት ገዝቶ የነበረው፣ በበሽታ ገዝቶ የነበረው፣ በድህነት ገዝቶ የነበረው፣ የእከሌ ዘር ይነግሳል የተባለው፣ የእከሌ ነገር ደግሞ መንገስ አይችልም የተባለው፣ የእከሌ ዘመን ኃጢአት ሰርቶ ደግሞ ይወገዳል የተባለው የሆነ ነገር የሚጠባበቀው ምርጫ መልክን፣ ዘርን፣ ገንዘብን
ጋር ያነበው ቃል አስታውሳችኋል? ምንድነው የሚለው? በደንብ ስሙልኝ። ይህን ምሳሌ በባቢሎን ንጉስ ላይ ታነሳለህ፣ እንድም ትለዋለህ። አስጨናቂያ እንዴት አረፈ? ያ በኃጢአት ክስ ወንድሞቼ ክርስቶስ በዚህ ምድር ላይ ባይወለድ ኖሮ እኔ እናንተ ዛሬ ቤተ ክርስቲያን አንገባም። ፍየል ታመጣለህ፣ ኮርማ ታመጣለህ፣ አንገባም። ዛሬ በኃጢአት ባሪያ ሆነን የጨለማ ባሪያዎች ሆነን ነው የምንቀረው። እሱ በመስቀል ላይ በሰራው ስራ ወደ ቤቱ ለመግባት ከሱ ጋር ለመሆን እሱን ለማገለገል የሱን ለመሆን እግዚአብሔር ከሰማይ አንድ ልጅ ላከ። ስለዚህ አጠገብ ላይ ያዝና ያ አስጨናቂ በለስ ክርስቶስ በመወለድ ምክንያት ከህይወት ከኑሮ ተሰብሮሃል። ስለዚህ እዚህ ጋር የሚለው ነገር በጣም ባቢሎን ውስጥ ያስጨንቀው በነበሩት የድሮ የነበሩ አስጨናቂዎቹ ነገር አስነስቶ ይናገራል። ንጉስ ላይ ታነሷል እንዴት ይላል? አስጨናቂ እንዴት አረፈ? ተራስፋ ይው እንዲውል ያደረገ ተስፋ የለም፣ ምሕረት አይደረገልም። ትወገዳለህ፣ ትሞታለህ፣ ድንጋይ ያነሱባሉ፣ እንደፈለገ ይጫውቱባሉ። አስጨናቂ አለ። ለነገ የፈራ የሰጋ መሄድን አታውቁም። ቀጥል። ፍርሃት አይምጣ፣ ስጋት አይምጣ፣ ጭንቀት አይምጣ፣ ግራ ማጋባት አይምጣ። በኩራት ውጣ። ኢየሱስ ጨርሷል። ጨለማ ውስጥ የነበራችሁ ሰዎች አላችሁ። ሐዘን ውስጥ ያላችሁ እጃችሁ ከፍ አድርጉ። ግራ ማጋባት ውስጥ ያላችሁ ሰዎች አላችሁ። ጭንቀት ውስጥ ያላችሁ ሰዎች አላችሁ። ግራ የተጋባችሁ